20 ደቂቃ ቀርቶኛል። የማፍጠሪያ ሰዓት ደርሷል። ለሰላጣ የምንጠቀመው ሽንኩርት ኦሊቭ ኦይል። የሽንኩርት ሾርባ ስንቶቻችሁ ታውቃላችሁ? በጣም ነው የሚጥመው። ይሄን ሌላ ጋዝ ላይ ጥደን ሳምቡሳ እንሰራለን። ቀይ ሽንኩርት፣ የባሮ ሽንኩርት፣ ቀይ ስጋ ውሃው እስከሚመጥ ድረስ እናበስላለን። ትንሽ ዘይት ማብዛት የለብንም የሳምቡሳ ቂጣው እንዳያበላሽ። ለመጥበሻ ያህል በዘይቱ ሲጠበስ ትንሽ ነጭ ሽንኩርቱ ሽታው እስከሚወጣ እናማስላለን። በርበሬ፣ ስጋ ቅመም ወይም የሳምቡሳ ቅመም ካላችሁ መጨረሻ ላይ የእንብላል ቅጠልና የምታቃጥለውን ቃሪያ፣ ትንሽ ጨው። ብዙ መሳት ላይ መቆየት አያስፈልገውም። ዘይትም አልበዛበትም። ለመጥበስ ያህል ነው። እንብላል ቅጠል ማረግ እንዳትረሱ፣ ቆንጆ ጣዕም ነው የሚሰጠው። የሾርባው ሽንኩርት እንደ ጎልደን ሆኗል። 4 ሾርባ ማንኪያ የሚሆን ፍርኖ ዱቄት እጃችንን ሳናሳርፍ ማማሰል። የትኛውን ቅቤ መጠቀም ትችላላችሁ። የገበታ ቅቤ፣ ማርጋሪን፣ ትንሽ ቅቤ። ካልፈለጋችሁ ዘይት መጨመር ትችላላችሁ። ፍርኖ ዱቄቱ ከዘይቱ ጋር መብሰል አለበት። የተከተፈ ነጭ ሽንኩርት፣ የፍርኖ ዱቄቱ ሽታ በደንብ መውጣት አለበት። እየፈላ ውሃ እየለካን በልቀስ እያለን ውፍረቱን ማየት አለብን። ይሄ ሲንተከተክ ስለሚወፍር የዶሮ ማጂ ስላለው ጨው እንዳይበዛ ፈረ እየወፈረ ስለሚመጣ ወፈረብን ውሃ መጨመር። ትንሽ እንዲንተከተክ እንተዋለን። ሬዲ የሆነ ቂጣ አለ። የሳምቡሳ ቂጣ ማግኘት የምትፈልጉ ማዘዝ ትችላላችሁ። በኦርደርም እናመጣለን። ይሄ እንዴት እንደሚያምር ለመጠቅለል ምቹና ስስ ነው። በጣም ቀላል ነው ለመጠቅለል። እዚህ ትክክል እንደዚህ አጠፉ ማድረግ መለስ ከፈት እናረግና ያህል በመጠኑ ዱቄት በውሃ አቅጥነን እንደዚህ ጥግ እንዲጣበቅ ከዛ ማጣበቅ አቻት። ሁሉንም ሳምቡሳ ጠቀልላለሁ። ቢስሚላህ ይበስል። እንደዚህ ገልበጥ ቆንጆ ሆኖ በስሏል። ዘይቱን በደንብ አንጠፍጥፈን ኪችንና ብኪል ላይ እንዴት እንደሚያምር ይሁት። ከዚህ በላይ መቅላት የለበትም። ማሻአላ እንዴት እንደሚያምር። ሽንኩርቱ ፈጠጥ ሲል ማትወዱ ሰዎች እዚህ ላይ ከበሰለ በኋላ በአንድ ላይ መፍጨት ይቻላል። ኪችን ደርሷል። ማሻአላ የቱ ፍራቱ በቂ ነው። ቢስሚላህ የተጠበሰ ዳቦ ከላይ የደረቀ ዳቦ መሆን ይችላል። ትንሽ ኦሊቭ ኦይል፣ ሳምቡሳ ለመቅመሳት። ቢስሚላህ እኔ ከምላችሁ በላይ በጣም ነው የሚጥመው። በጣም ክሬሚ ነው። በኩኪንግ ክሬምም ጨምራችሁ መጠቀም ትችላላችሁ። ቢስሚላህ ሳምቡሳ አሰራሩንም እኔ ባሳያችሁ መንገድ ሞክሩት። በጣም ነው የምትወዱት። ይሄንን ሾርባ ከወዲሁ ለረመዳን ቆንጆ ያፍጥር ሾርባ መስራት ትችላላችሁ። የዛሬ ቪዲዮ ይሄ ነው። ይሄንን ቆንጆ የሽንኩርት ሾርባ በየቤታችሁ ሞክሩት። በጣም ነው የምትወዱት። ከፈለጋችሁ ፈጭታችሁ ሳትፈጩም በጣም የሚጥም የሽንኩርት ሾርባ አሰራር ነው። ሁላችሁም እንደምትወዱት እርግጠኛ ነኝ። ሳትሞክሩት አይጥምም እንዳትሉ። የሳምቡሳ ቂጣ የምትፈልጉ ከሆነ በ50 እና በ100 ፍሬ በኦርደር እናመጣለን። ቶሎ እያለቀ ስለሆነ ከወዲሁ ዘዙን። ሬዲ የሆነ የሳምቡሳ ቂጣ እየገዛችሁ ቆንጆ ሳምቡሳ መስራት ትችላላችሁ። ጊዜያችሁን መቆጠብ ትችላላችሁ። ይሄ ቪዲዮ እናንተ ጋር ከደረሰ ላይክ፣ ፎሎ፣ ሼር፣ ሪፖስት እንዳይረሳ። በጣም ነው የምወዳችሁ። ስለምታበረታቱኝና ለቆንጆ ኮሜንታችሁም በጣም ነው የማመሰግነው። ሰላም ሁኑልኝ ባይ